ስለዚህ ከግብጽ ጋር ሰርቷል ይሰራሉ የሚለው ሐሳብ በዚያ ካሄድ ለምን ይመስላል እስቲ ልጠይቅሽ ለምን ነው ይሄ ጥያቄ የሚነሳው ያው ቀደም ብሎ ብለዋል ይሄ ጥያቄ ለብርሃኑ ነጋ ሲነሳ አላየሁትም ቀደም ብሎ መግቢያችን ላይ ህዳሴው ግድብ ጥያቄ ሲጠየቁ ያነሱትን ሐሳብ ኤግዛክትሊ ምክንያቱም መቆም አለበት አሁን ትናንት ወዲያ አዲስ ዘመን ላይ ነው የሆነ ነገር ላይ ወጣለ ግብጽ የኢትዮጵያ ሙስሊሞች ለመያዝ የምታደርገው ሙከራ ግብጽ እኮ የሙስሊም የክርስቲያን ሚል ነገር የላትም ናይል ላይ ውሃውን እኮ የሰርቫይቫል ጥያቄ ነው ለነሱ እንዲህ አይነት ተራ ህዝብን ለማግለል የሚደረግ ኢስላሞፎቢያን ለመጠቀም የሚደረግ ጫዋታ ነው ይሄ እኔን ብዙ ጊዜ ስለ ሃይማኖቴ መናገርም አልፈልግም በዛው ስለሌለው ግን ለትንንሾቹ መሐመዶች ማሰብ መቻል አለበት አሁን ሰሞኑን በአረብኛ ቋንቋ ከፍተኛ ዘመቻ ያደርጉ ያሉት መሐመዶች ናቸው እዚህ ሀገር ውስጥ ኢንፋክት በናይል ላይ በጣም ገፍተው እየሄዱ ያሉ አድቮኬቶች ዛሬ በአረቡ ላይ ጫና ያደረጉ ያሉት የሙስሊም ልጆች ናቸው ምንድነው የሚሰማቸው አንድ ሰው አህመድ ስለሆነ ጀማል ስለሆነ ብቻ ለዚህ ሀገር ያለው ሎያሊቲ እንዲጠየቅ ማድረግ ክህደት ይመስለኛል እኔ ክህደት እኔን ብዙ እኔን ምንም አያመጣም እኔ ላይ የሚያመጣው ነገር የለም ግን ለሌላው የሚደረገው ከበደ በሆነ አሁን አልጠየቅም እኔ ተሾመ በሆነ አልጠየቅም ምክንያቱም የኔ ሪካርድ እኮ በጣም ክሊር ነው